አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ሰላም ሰላም፣ እንዴት ናቸው ፋሚሊዎች? ሁሉ ሰላም፣ ሁሉ አማን? ከኔ ጋር አልሐምዱሊላህ ሰላም ነኝ። አላህ ሱብሃነሁ ወተዓላ በያለንበት ላይ ጠብቀን፣ ለውዷ አገሬ ለኢትዮጵያ ሰላም ይስፈንላት። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? ከኔ ጋር አልሐምዱሊላህ ሰላም ነኝ እላችኋለሁ። አሁን አንድ ያጠር ያለች መልእክት ኢንሻአላህ አስተላልፋለሁ ማለት ነው። ኢንሻአላህ በስደት ዓለም ለምትገኙ እህቶቼ አላህ ሱብሃነሁ ወተዓላ አላህ ይጠብቀን። በሰው ቤት ወላሂ ከባድ ነው። በሰው ቤት እስኪ ራሳችንን ወላሂ እንጠብቅ፣ ራሳችንን ማለት ነው። ራስን መጠበቅ የሚያህል ነገር የለም። ራሳችንን እንመልከት፣ ራሳችንን እንጠብቅ። ገና ለገናው ሴትየዋ ትቆጣለች ወይም ሴትየዋ ታየኛለች ብላችሁ ወላሂ እንትን አትበሉ እንዴ። መጀመሪያ እኮ ራሳችሁ መጀመሪያ ራስን የሚያህል ነገር የለም። ተምሬን ነው እንዴ። በተለይ አዲስ የምትመጡ ፕሊስ፣ አዲስ የምትመጡ ምንም ነገር አያረጓችሁም። ምግብ ብሉ። ለምንድን ነው የምትራቡት? ለምንድን ነው የምትጠሙት? እኔ ብዙ እያጋጠመኝ ነው። ተምሬ ነው ወላሂ ብዙ ልጆች እያጋጠሙኝ ነው። እኔ ብዙ ቦታ ነው ሴትዬ ጋር መሄደው። ወላሂ ራሳችሁን ጠብቁ። አዲስ የምትመጡ ልጆች ቋንቋም የምትችሉም የማትችሉም አላህን ፍሩ። ካሜራም ታሁን ቀደም ተናግሬያለሁ። ካሜራ አትፍሩ፣ አላህን ብቻ ፍሩ። እናንተ ታላቅናችሁ ስሩ አይደል? እለወጣለሁ ብላችሁ ነው አይደል የመጣችሁት? ስለዚህ ብሉ። ምግብ ታልበላችሁ ዋጋ የለውም። ይቺ ሴት እኮ አስቀመሽልኝ ቆጠብሽልኝ እኮ አትልሽም። ተምሬን ነው እንዴ። ሰራተኛ ለቤት ያስባ ነው ልትልሽ ነው ሙላሽ። ወላሂ እንዲህ አታስብሽም በምንም ተአምር ቢሆን ማለት ነው። ስለዚህ እየበላችሁ ስሩ፣ ጠጡ፣ ብሉ። እቤት ተለለ ምግብ ተለለ ራሱ እኔ ከእንዳይል ሁለቴ እየተናገርኩ ነው። እቤት ለራሱ ምግብ ተለለ ተናገሯቸው። እናንተ አንገዛም ታላችሁ እንዴ? ለምንድን ነው ጋይ ስራ በምትሞቱት? ለምንድን ነው የምትራቡት እንዴ? ሀገራችሁ እኮ ምግብ አታችሁ አይደለም የመጣችሁት። ሀገራችን ለምለም የሆነች ሀገራችን ወላሂ ለምን ሀገራችሁ ርባችሁ ነው እንዴ የመጣችሁት? እዚህ ለምን የምትራቡበት እንዴ? ብር አገኘ ብላችሁ ነው እንጂ ተርባችሁ አይደለም። ባይዘወይ እንደው ይፍረድብኝ በራሴ ነው። እርቦኝ እኔ አልመጣሁም፣ ግን እለወጥ ብር አገኝ ብዬ ነው። ስለዚህ እራሳችሁ እየበላችሁ ነው መለወጥ የምትችሉት። እራሳችሁን ትጠብቁ ነው መለወጥ የምትችሉት። እስኪ ራሳችንን እንጠብቅ። አረገይስ ራሳችንን እንጠብቅ። ወላሂ እኔ እንጃ እኔ በጣም እንትን ብዬ ነው ዛሬ ወላሂ ይሄንን እንትን ላስተላልፍ እንትን ያልኩት እንዴ። ለሷ ገና ለገናው እሷ ኧረ ብስሚላህ ረህማን ራሂም እንጃ። አዲስ የምትመጡ ልጆች፣ ቋንቋ የማይችሉ ልጆች እንኳን ቋንቋ አይደለም ቋንቋ ለራሱ የምትችሉ ልጆች ምግብ ብሉ፣ አትከዩ እንዴ። በደንብ እየበላችሁ ስሩ። የደም ቧንቧችሁ እኮ ምግብ ስትበሉ ነው የሚሰራው የሚንቀሳቀሰው እንዴ። ምግብ ታልበለን አሁን ሰውነታችን ይንቀሳቀሳል? አንጀታችሁን አጣጥፋችሁ ኧረ ገይስ እኔ እንጃ ብቻ ወላሂ ሸር ላይክ እያረጋችሁ ወላሂ አስተላልፉ። ይሄንን ማለት ነው እንዴ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ።